አይ አንቺ ቤተሰቦች ግርም እኮ ነው የሚሉ ለካ ያኔ እኔ አንቺ እንድተውላቸው ነው ገንዘብ አንሰጥም ያሉት። አሁን ግን ዲያስፖራ ነው ሲባሉ የቤት ካርታቸውን አስይዘው ሊሰጡሽ ነው። ገንዘቡን ለአባዬ ነው የምሰጠው። እሱን ሲደርስ እናየዋለን። ፍቹን ዛሬ እንፈጽማለን። በዚህ ሁኔታ ግን ፈታሻለሁ ብዬ አንድም ቀን አስቤ አላውቅም ነበር። ግን ለምንድን ነው ዲያስፖራው እንደጠበሽ እኔን እንፋታ ያላልሽ? በኋላ እኮ ስትጋቡ ችግር ይፈጥርባችሁ ነበር። ቀደምከኝ እንጂ ልልህ ነበር። ለነገሩ ዲያስፖራውን ባይመጣ ኑሮ እንፋታ ማለት የማይቀር ነበር። ቤብ ወይ ምሳ ከበላን በኋላ የምንሄድበት ቦታ አለ። የት? እሱ ሰፕራይዝ ነው ነገር። ያ ያልከው ገንዘብ ተላከለ እንዴ? ለምን ጠይቅሽ? አይ ለሰርጎች ዛሬ ማከይበ አታስቢሽ። ያው ብሩን ለሌላ ስራ ስለፈለግ በርከታ አድርጎ እንዲልብ ስለፈለግ። ኧረ ችግር የለውም ምንም አታስብ። ይልቅ ምሳ እንብላና ሰርፕራይዝ ቦታ ተዋጭ እናነሳለን። በጣም ደስ ይለኛል። እንሂድ። ኦኬ